ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦቼ በጤና ፕሮግራሜ የዩቲዩብ ቻናሌ ላይ ነው የምትገኙት። በዛሬው ዕለት ደግሞ ይዤላችሁ የመጣሁት የሆድ መነፋት ወይም ደግሞ ሆዳችን በጣም ንትር የማለት ነገርና አየር ወይም ጋዝ የመታመቅ ነገር ሲኖር በቤታችን ምን አይነት መፍትሄ ብንጠቀም ከዚህ ችግር ልንወገድ ወይም ልናስወግደው እንችላለን የሚለውን መፍትሄ ነው ይዤላችሁ የመጣሁት። እስከ ቪዲዮ ፍጻሜ ተከታተሉ። አሊያም ደግሞ እናንተ ማጠቀሙበት ከሆነ ለሚያስፈልገው ሰው ወይም ደግሞ ለተቸገረ ሰው ሼር ማድረጋችሁ እንዳትረሱ። ላይክ አድርጉልኝ ቪዲዮን ከወደዳችሁት። ስለዚህ ዛሬ መፍትሄው እንደዚህ አይነት ችግር ሲያጋጥም የዝንጅብል ሻይ ብትጠቀሙ ከእንደዚህ አይነት ችግር ያስወግድላችኋል ማለት ነው። ስለዚህ የዝንጅብል ሻይ ሆዳችን የመነፋት ነገር ብዙ ጊዜ አንዳንድ ህመሙ ምክንያቱም የማይታወቅ በሽታ ሲኖር የዝንጅብል የሚሰራ ታብሌት ነው በህክምና ቦታዎች የሚታዘዝላችሁ። ስለዚህ እናንተ ደግሞ ህክምና ቦታዎች ሳትሄዱ የዝንጅብል ሻይ ብትጠቀሙ ከእንደዚህ አይነት ችግር ያላቅቃችኋል ማለት ነው። ስለዚህ ሁሉ ጊዜ ዝንጅብል ከተመገባችሁ በኋላ ብትጠቀሙ የሆዳችሁ የመነፋት ወይም ደግሞ ጋዝ ከሰውነታችሁ ታምቆ መቆየቱን ያስወግድላችኋል ማለት ነው። ዝንጅብል በጣም ወሳኝ የሆነ መድኃኒት ስለሆነ ዝንጅብልን መጠቀም ትችላላችሁ ማለት ነው። ስለዚህ ዝንጅብልን ብትጠቀሙበት ከእንደዚህ አይነት ችግሮች ያላቅቃችኋል ማለት ነው። ቪዲዮን ከወደዳችሁት ላይክ ማድረጋችሁን ደረሱ። ለሚያስፈልገው ሰው ሼር አድርጉ። የተለያዩ አዳዲስ መረጃዎችን ወቅታዊ የሆኑ ለሰዎች አስፈላጊ የሆኑ ለጤና በቤታችሁ እንዴት ራሳችሁን ማዳን ራሳችሁን መፈወስ ትችላላችሁ፣ ለራሳችሁ እንዴት ዶክተር መሆን ትችላላችሁ የሚል ፕሮግራም ሰንቄ የተነሳውበት ስለሆነ ቻናሉን ሰብስክራይብ በማድረግ ሰፖርት አድርጉ። ለሚያስፈልገው ሰው ሼር አድርጉልኝ። በሌላ ቪዲዮ እስክንገናኝ ሰላም ሁኑ።